አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴኛው ለኛ ቻናል ተከታታዮች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ግቡ። ቤተሰቦቻችን ደግሞ ሼር እያረጋችሁ ላልደረሰ እንዲደርስ በማድረግ አበረታቱን። ዛሬ እንግዲህ ያው የማሳያችሁ ነገር አለኝ። ያው አብራችሁኝ ሁኑ። ምንድነው ቡናዬን በፊት አረም እያረምኩኝ አሳይቻችሁ ነበር። ዛሬ ደግሞ እንግዲህ አፍርቶ ለፍሬውን ለመጠቀም አብቅተናል ማለት ነው። እና የቡና ኪሎ ስንት እንደገባ እንግዲህ ዛሬ 1 ኪሎ 1000 ብር ነው። ገበሬ አሁን ብዙዎቻችሁ ገበሬን የምትንቁ አላችሁ እና ገበሬ ሊናቅ አይችልም። ሁሉ ነገር ከገበሬ ነው። እና እኔ ምን ለማለት ፈልጌ ነው፣ እናንተ አሁን ብዙዎቻችሁ የመዳም ቅመሞች ገበሬ አናገባም፣ ገበሬ እንትን አንልም እያላችሁ ትላላችሁ። ግን ገበሬ ሁሉን ነገር ሰርቶ የማግኘት እድል አለው። ይኸው ቡናዬን ላሳያችሁ። እና ከእናንተ የሚጠበቀው ላይክ ሼር እያረጋችሁ እኛን ማበረታታት ነው። አሁን ቡና እየለቀምኩ ነው እላችኋለሁ። ቡና እየለቀምኩ ነው። ይህን የመሰለ ቡና እየለቀምኩ ወፈር ያለ ቡና ነው አፍልቼ የማጠጣችሁ ውድ ቤተሰቦቼ። ከእናንተ የሚጠበቀው ብቻ ግን ላይክ እያረጋችሁ መቀላቀል ነው። ቡና እንዴት ይይዛል የምታውቁ ታውቃላችሁ። የማታውቁ ደግሞ ቡና የሚያፈራው እንግዲህ እንደዚህ ነው። አያችኋት አይደል? የገበሬ ልጆች ካላችሁ የቡና እንትን አይጠፋችሁም። ያው ታውቁታላችሁ። ቡና እንደው ዝም ብላችሁ መጠጣት የምታውቁት ደግሞ ስራውን የማታውቁ እንደዚህ ነው ስራው። የሚያፈራውም ሆነ ግንዱ ዛላው እንደዚህ ነው እላችኋለሁ። አያችሁት አይደል? እንዴት አባቱ እንደሚያምር። ይሄ እንግዲህ እንደዚህ ይደረጋል፣ ፀሐይ ላይ ይሰጣል። ከዛ ወዲያ እንግዲህ እንትን ይባልና ይወቀጥና ይፈላል ማለት ነው። ማሻአላህ በእንቅብ ነው። ዛሬ የኛው ለኛ ቻናል ቤተሰብ ተሰብስቦ ካልሆነ በስተቀር ተለሞ አያልቅም ልላችሁ ፈልጌ ነው። ቆይ አይደለም ግን እኔ የምላችሁ አንድ ጥያቄ ልጠይቃችሁ ቤተሰቦቼ። ለምንድን ነው እንዲያው ሼር እያረጋችሁ ቪዲዮውን ላልደረሰ እንዲደርስ እያረጋችሁ እኛን ማታበረታቱን? ኧረ ላይክ እያረጋችሁ አበረታቱን እንዴ! ረሸ ነው።
እንዴት አባቱ እንዲያፈራ አጠይቁኝ። ወላሂ እስኪ መቼም ይታያችኋል ብዬ ተስፋ አደርጋለሁ። ውድ የመዳብ ቅመሞች እኔ እንጃ ገበሬ አናገባም የምትሉ ልጆች ካላችሁ ዝም ብላችሁ ነው፣ ተሳስታችኋል። ገበሬ አግቡ። ሰርቶ የማያቀርበውና ሰርቶ የማያገኘው ነገር የለም። ዝም ብለሽ ኩት ጅንሱን ደርንቆ የሚሄደውን እያየሽ ዝም ብለሽ እንዳትታለል እንዳትሸወድ። ጆሮም እያበረታታኝ ነው። መንደር ጥግ ስለሆነ ዶሮም እየጮኸ ነው።